በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ረድኤተ እግዚአብሔርን አጋዥ በማድረግ የዘመነ ክረምትና የነቢዩ ኢያሱ ወልደ ነዌ ታሪክ አነባለሁ። ሰኔ 25 ቀን ክረምቱ የሚገባበት ቀን ነው። ታሪኩም እንዲህ ነው። የዓመቱ ወሮች በየምድባቸው እንደሚዛወሩ ይታወቃሉ። ሰኔ 25 ቀን ዘመነ ክረምት ይባላል። ከዚህ በፊት ዝናብ ቢዘንብ አልፎ አልፎ ቢዘንብም ምድር ለጠል ለልምላሜ፣ ገበሬው ለዘር፣ ሳሩ ዛፉ ለበልግ ብዙ አይሆንም፣ አይበቃም። ከዚህን ቀን በኋላ ግን ለሁሉም የሚበቃ ዝናብ ይዘንባል። ምድሩ በልምላሜ ሰማዩ በደመና ይሸፈናል። መብረቅ ነጎድጓድ ይሆናል። ሸለቆው ይመነጫል፣ ወንዙ ይሞላል። በዚህ ጊዜ የሚደርቁና የሚለመልሙ ዛፎችና ተክሎች አሉ። ብዙዎች ክረምት በጋ የማይደርቁ አሉ። ብዙዎች ክረምት የሚደርቁ በጋ የሚለመልሙ አሉ። ዝርዝራቸው እንደሚከተለው ነው። ክረምት የሚደርቁ እንዶድ፣ ኮክ፣ በለስ፣ መቃ፣ ቅንጭብ፣ ቁልቋል፣ አሜካላ፣ ወይን የመሳሰሉ ናቸው። በክረምት የሚለመልሙ እነዚህ የሚከተሉት አሸግት፣ ዶገዶግ፣ እንሶስላ የመሳሰሉ የተለያዩ አትክልቶች፣ አዝርቶች፣ እህሎች ናቸው። የዘመነ ክረምት ታሪክ ይህንን ይመስላል። ቀጣዩ የነቢዩ ኢያሱ ወልደ ነዌ ታሪክ እንመለከታለን። ሰኔ 26 ቀን ኢያሱ ወልደ ነዌ አርፏል። ኢያሱ ማለት መድኃኒት ማለት ነው። ትውልዱ ከነገደ ኤፍሬም ነው። አባቱ ነዌ ይባላል። መምህሩ ሙሴ በምድረ ሞዓብ ካረፈ በኋላ ጌታ ባንተ አድሬ ሕዝቤ እስራኤልን ለወዳጆቼ ለአብርሃም፣ ለይስሐቅ፣ ለያዕቆብ ወደ ማልሁላቸው ምድር አገባቸዋለሁና በርታ፣ ጽና፣ ከባሬ ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር ሆናለሁ አለው። እርሱም ጠንክሮ ሕዝቡን ይመራ ያስተዳድር ጀመር። ካሌብና ሰሎሞንን ኢያሪኮን ሰልሉ ብሎ ላካቸው። ደጋ ደጋውን ሲሰልሉ ሰንብተው ኢያሪኮ ደረሱ። የኢያሪኮ ንጉሥ እስራኤል ከግብፅ መውጣታቸውን ሰምቶ 7 የብረት ቅጽር ቀጥሮ ይኖር ነበር። የሀገሩም ሰዎች ጠርጥረው ሊጣሏቸው መጡ። ረአብ ከምትባል ዘማ ቤት ገብተው ሰጉሪን አሏት። ከሰገነት አውጥታ በቅርቅሃ ጠቅላ አቆመቻቸው። ተከታትለው መጥተው የእስራኤል ሰላዮች ከቤትሽ ገብተዋል አውጪ አሏት። መግባትማ ገብተው ነበር። ቁራሽ ቀምሰው ውሃ ተጎንጭተው ከእናንተ ጥቂት ቀደም ብለው ወጥተው ሄዱ አለቻቸው። መግባታቸውን ስላልካደች መውጣታቸውን አምነውላት ተመልሰዋል። ሀገራችን ትገባላችሁ፣ ነገስታቱን ትገድላላችሁ። ይህም ሲታወቅ ኃያላኑ ይሸበራሉ። ለአምሳለ 60 የሚከፈተው የብረት በር በገዛ እጁ ሲከፈት ሲዘጋ ያድራል። ነገር ግን ወገኖቼ ተድላ ደስታ ሲያደርጉ እኔ አላደረግኩምና አብራችሁ እንዳታጠፉኝ ቃል ግቡልኝ አለቻቸው። ቤተሰብሽን በቤትሽ ሰብስበሽ ከመስኮት ሐር አንጠልጥለሽ ቆይን ብለዋት ሄዱ። ያጋጠማቸውን ሁሉ ለኢያሱ ነገሩት። ኢያሱም ታቦተ ጽዮንን አስይዞ ዮርዳኖስን ከፍሎ ተሻገሩ። እስከዚህ ጊዜ ድረስ መና ከደመና እየወረደላቸው ውሃ ከጭንጫ እየፈለቀላቸው ይመገቡ ነበር። በኋላ ግን መናው ቀርቶ የከነዓን ፍሬ የሚመገቡ ሆነዋል። ኢያሪኮ ቅጽሯ ሰፊ አምባዋ ጽኑ ነውና 6 ቀን እየዞረ ከደረሰበት ሲሰፍር ሰንብቶ በሰባተኛው ቀን ኃያላኑን በግራ በቀኝ አሰልፎ ካህናቱን አልባሰ ተክህኖ አልብሶ ማዕጠንተ ብርት አስይዞ ታቦተ ጽዮንን በመሃል አድርጎ እሱ ከመሃል ሆኖ የነጋሪት ድምፅ ስትሰሙ አውኩ ደንፉ ብሏቸው ነበርና ቢደነፉ ኢያሪኮ ቅጽር እንደ ክምር በ4 ወገን ፈርሷል። ረአብና ቤተሰቦቿን አስቀርቶ ሕዝቡን አጥፍቶ ሀገሪቱን ይዟል። እስካሁን ያገኘነውን ለራሳችን ስናደርግ መተናል። እንግዲህ የምናገኘው ለእግዚአብሔር ይሁን ብሎ እስራኤል ያገኙትን ሁሉ ለቤተ እግዚአብሔር ሰጡ። ከጋይ ሰዎች ጋር ሲዋጉ በአንድ ጊዜ 36 እስራኤላውያን ተመቱ። ኢያሱ ወደ ጌታ ቢያመለክት ያልከውን ያስቀር አለው። ዕጣ ቢያጣጥል በአካን ወልደ ዛራ ወደቀ። ከደበቀው ወርቅ እና ብር በድንጋይ ተወግሮ ተከምሮበት ሞቷል። ከዚህም በኋላ ጋይን አሳልፎ ሰጥቷል። ጋይን አልፈው ገባኦን ሲደርሱ 5 አሞራውያን ነገሥት ተባበሩት። የቀረቡትን እርሱ በሰይፍ ፈጃቸው፣ የራቁትን ጌታ በመብረቅ ፈጃቸው። ካሰበው ሳይደርስ ፀሐይ ልትገባ ቢሆን ፀሐይ በገባኦን ትቁም፣ ጨረቃም በኤሎን ወንዝ ብሎ ጸልዮ ካሰበው እስኪደርስ ድረስ ፀሐይን ካለችበት አቁሟታል።
በፍጻሜው ዘመኑ እስራኤልን ሰብስቦ የሞዓብን አምላክ ታመልኩ ወይስ እግዚአብሔርን አላቸው። እግዚአብሔርን እንጂ የሞዓብን አምላክ አናመልክም አሉት። ምን ምስክር ይሆንባችሁ አላቸው። አንተ ያልከው ይሁን አሉ። 3 ገጻት የሏት ድንጋይ ወስዶ በሴሎ በደብተራ ኦሪት አጠገብ ተከለ። የወጣ የወረደው ያለፈው ያገደመው ሁሉ ኢያሱ ከእስራኤል ጋር የተማማለበት ሐውልት እያሉ የሚያዩት ሆኗል። እንዲህ ሆኖ ኑሮ በተወለደ በ110 ዓመቱ አርፏል። የነቢዩ ኢያሱ ወልደ ነዌ ታሪክ ይህንን ይመስላል። እንደዚህ አይነቶች ታሪኮችን በዚሁ ቻናሌ ስለምታገኙ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ብዙ ቃለ እግዚአብሔርን ብዙ የእግዚአብሔርን ትምህርት ታገኙበታላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።